አሁን እሳት እያለፈ የአንዳንድ ሰዎችን በር ይከፍታል። የአንዳንድ ሰዎችን ያለቀሱበትን መጋረጃ ያነሳል። አሜን ነው ወይ? ያንሳ የሚል አሜን ይበል። ያንሳ የሚል አሜን ይበል። ሳት 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 ውጣ ውጣ ጩና ውጣ ሳት ሳት ተስፋ የምታስቆርጥ መንፈስ በህይወቷ የተደገመ ድግምት አለ። ህይወቷን እንዳይኖር የተደገመ ድግምት አለ። አስረው ተብትበው ይዘዋታል። የሞት መንፈስ ነው። ይቀናል፣ መንፈሱ ይቀናል። በምታረገው ነገር በምትስቀው ሳቅ ናዝሬቱ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ስም አዛለሁ። ሶስት እጩ ጤናዋን ልቀቅ፣ ዘመኗን ልቀቅ፣ ወደ ኋላ ጣላትና ውጣ። አንድ ኢየሱስ ደም አጨብጭቡለት ለኢየሱስ። ነይ ሰላም ላንቺ ይሁን። ኦሮምኛ ነው ሁለቱንም ይችላል። በቃ አንዳንድ ጊዜ ያመኛል ራሴንም፣ አንዳንድ ጊዜ ያቃጥለኝ። በቃ ቆይቶ ነው የተወሰደ እንዳለ ጸጉርሽ እንዲቆረጥ ይሄ በዚህ የሚቀና አለ፣ ባለባበስሽ የሚቀና መንፈስ አለ፣ የሚከተልሽ መንፈስ አለ። ዛሬ ኢየሱስ ሰብሮልሽ። አሜን አሜን በሉ እንጂ። አሜን። ምን ያረግሻል? ራሴን አንዳንድ በቃ ያዞረኛል። እሺ። አንዳንድ ደግሞ በቃ ውስጥ ይሄዳል፣ ያቃጥለኛል። እየጸለይኩልሽ ምን ይሰማሽ ነበር? የሆነ እሳት ነገር ነው ውስጥ ያለው አይደለ? ከግሬ ተነስቶ የሆነ እሳት እስከ ምን አይነት እሳት? እሳት በቃ አላውቅም። ይነዝራል አይደለ? እየጸለይኩ ነበር፣ ግን ከዛ ወዲህ ያው አታቂ አላውቅም። ተሰብሯል። አሜን። አጨብጭቡ ለጌታ ክብር። በኢየሱስም ዘመንሽ ይለቀቅ። ከዚህ ቀን በኋላ አመጋገብሽ ይቀየራል። አሜን። አኗኗርሽ ይቀየራል። አሜን። እንቅልፍሽ ይቀየራል። አሜን። ሰላምሽ ይቀየራል። አሜን። ነገርሽ ሁሉ ይቀየራል። አሜን። አሜን በኢየሱስ ስም። ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ እጅ፣ ይፈውስ ይዳሰኝ፣ ይፈውስ ይዳሰኝ አይምሯል፣ ነፍሷል፣ ልቧ ለቀ። ሶስት እጩ እናውጣ። ውጣ በኢየሱስ ክርስቶስ ስም። አጨብጭቡለት ለኢየሱስ ክብር። እንዳታገባ የተሰራ ነው። ከዚህ በኋላ ትዳር ይሆንላታል። ከዚህ በኋላ ሰላም ትሆናለች። ንግድ ይሆንላታል። እጆቿ ይባረካሉ። ተነሽ እናቴ፣ አጨብጭቡለት። ምን ተሰማሽ? የሆነ ነገር ወረረኝ። አሁንስ? አሁን ቅድም ፈርተሽ ነበር? አዎ። እንዴት አይነት ጭንቀት የተሰማሽ? ራሴን ያቃጠለኝ ነበር መጀመሪያ። አዎ። ለቀቀሻው። አሁን ውስጥሽ ምን ይሰማሻል? ደህና ነኝ። አጨብጭቡለት ለኢየሱስ። ቁጭ በይ።